ድንገት መንገድ ላይ የሄድኩኝ ሁለት ወንድ ጓደኛ ማቾች አገኙኝ እና ስልክ ጠየቁኝ። ለሁለቱም ስልኬን ወይንም የስልክ ቁጥሬን ገጨኋቸው። በስንተኛው ቀን አንደኛው ደውሎ ሊያገኘኝ እንደሚፈልግ ነገረኝ። ይህ ሁሉ የሆነው በሳምንት ውስጥ ነው። ወዲያው ግንኙነት አደረግኩ። በዛው ቀን ብሎ ይጠይቃታል አለምሰገድ። አዎ በዛው ቀን ግንኙነት እንዳደረግን ደግሞ በሳምንቱ ከእናቴ ጋር ላስተዋውቅሽ ብሎ ክፍለ ሀገር ማርቆስ ይሁን የሆነ ብቻ ተናግራለች። የሆነ ክፍለ ሀገር ተነስቼ ሄድኩኝ። ከዛስ እናቱ ታሞ ነበር። እናቱን 3 ወር አስታመምኳቸው። አስታምሜ እንግዲህ እናቱ ሊሻላቸው ስላልተቻለ ወደ አዲስ አበባ ሲመጡ ተከትዬ መጣሁ። ይሄ ሁሉ ሲሆን እንግዲህ በእናቱም በእህቶቹም አልተወደድኩም። እንግዲህ እኔም ወደ ቤቴ እናትየውም ወደሚታከሙበት ቦታ ሄዱ። ትንሽ ቆይተው እናቱ አረፉ። እንግዲህ በዚህ ሁሉ መሀል እንግዲህ 3 ወር እናቱ ጋር ስትቆይ ጸበል ምናምንም ሲሉ ቤትም ሲመጡ ሁሉንም ነገር እንግዲህ እያጸዳዳች እያበላች እያጠጣች ትሪት ታረጋቸው ነበር። ወደ አዲስ አበባ እንግዲህ ለከፍተኛ ሕክምና ይሆን ወደዚህ ሲመጡ ደግሞ እሷ ወደ ቤቷ ገባች። እሳቸው ወደሚታከሙበት ቦታ ሄዱ። ዞሮ ዞሮ ትንሽ እንደቆዩ አረፉ። ተነስቼ ለቅሶ ሲሄድ እህትየው እንግዲህ በተቀበሩ 9 ሰዓት ተቀብረው በኋላ ነው የደረስኩት አለች። በጣም አዘንኩኝ። ምንም ቢሆን 3 ወር አብሬያቸው ተቀምጫለሁ በሚል ሀዘኔን እንግዲህ ለመካፈል ሄድኩኝ። ነገር ግን እህትየው ያንቋሸሸች እያየችኝ፣ እንደውም ተነስቼ ቤቱ ቆሽሾ ሳይ እያጸዳዳሁ ነበረ። ማነች ይህች እንትና የሚሏት ናት ብላ ቁልቁል አይታኝ፣ እናቴ ሞተች እኮ በአንቺ ምክንያት ነው ብላ ጥንብርኩሴን አወጣችኝ። በጣም አዘንኩኝ። ዞሮ ዞሮ ይሄ ፍቅረኛ ተብዬው የእናትየው ማለት የታማሚዋ ልጅ እሱ እንደምንም በቃ ሂጂ ምናምን ብሎ ወደ ቤት የሸኘኝ። ዞሮ ዞሮ ነፍሰ ጡር ነበርኳለች። 1 ጊዜ አስወርዶኛለች፣ 2ኛ አረገዝኩኝ። አርግዣለሁ ብዬ ስለው እንግዲህ ያው መስማማቱን ገለጸ። ዞሮ ዞሮ ትንሽ ቆይቼ ወለድኩኝ እና የወለድኩትን ልጅ ለእህቴ ስጫት፣ እማሰጫት ከሆነ ያው አልረዳሽም አላግዝሽም ብሏለኛለች። እኔም ልጄን መስጠት በጣም ሳሳኋለች። ይህ በእንዲህ እንዳለ እንግዲህ በእህትየው ጠያቂነት ዲኤንኤ ይሰራ ተባለ። ዲኤንኤ ሲሰራ የእሱ ልጅ አይደለም። ታዲያ ምን ልርዳሽ አላት። ይሄ ታሪክ የምታገኙት እየዋ ሚዲያ ላይ ነው። በጣም እየተናደድኩ ነው የጨረስኩት። ምን ልርዳሽ ሲላት ዲኤንኤውን አላመንኩም፣ እንደገና ይሰራልኝ። ልጁ ያለው ውጪ ነው አሁን። በጣም ያሳዝናል። ዊዝን ኤ ዊክ ተዋወቋት። መንገድ ላይ ስልኳን ከአንዳንድ ለሁለቱም ሰጠች። ከሁለቱ አንዱ ደወለ። ወዲያው ወሲብ ተደረገ። ወዲያው እናቴን አስታሚ ብሎ ክፍለ ሀገር ላካት። ከዛ ስትመጣ ደግሞ እናቷም እህቶቿም አልወደዷትም። ነፍሰ ጡር ሆነች፣ አስወረዳት። እንደገና ደግሞ አረገዘች። ያረገዝኩት ልጅ አንተ ነው ስትለው ተጠራጥሮ ዲኤንኤ ያለ ዲኤንኤው ላይ የእሱ አይደለም። አሁን እንደገና ዲኤንኤ ይታይልኝ። የአልጋ ሰለባ የአልጋ ቪክቲሞች ነው የምላቸው። እንዲህ ያሉ ሰዎችን ሮጠው አልጋ ላይ የሚተኙ ኢማጅን። ምን ልሁን ብላ በሳምንት እንዳረገዘች ወሲብ እንዳረገች እንደገና እናቴን አስታሚ ሲላት ከብት በቃ እንደ ከብት። በጣም ያሳፍራል። እባካችሁ እህቶቼ እባካችሁ፣ ሁል ጊዜ እንደምለው አልጋ መዘዝ አለው። ከሷን ብሶ ደግሞ ከሱ ሳታረግዝ ካንተ ነው። በጣም በጣም በቃ የሴቱ ዝቅጠት የት እንደደረሰ ከዚህ ማወቅ ትችላላችሁ። ኤኒዌይ ሙሉውን እዛ አዳምጡት። እኔ በጣም አዝኛለሁ። እባካችሁን አልጋ መዘዝ አለው። ወደ አልጋ አትሩጡ እህቶች ፕሊስ። ውድድ ነው ማረጋችሁ ባይ